እና የእግዚአብሔር ባህሪ በህይወታችን ላይ ስላልተዋሃደ የክርስትና ህይወታችን የመኖር ህይወታችን የተድላና የደስታ ከመሆኑ ይልቅ የትግልና የውጥረት እናደርገዋለን። ህይወትን ጣፋጭ ለማድረግ ባይዘወይ ሰው በፍቅር መነካትና በይቅርታ መታጠር አለበት። ልድገመው፣ ሰው እድሜው እንዲረዝም ፊዚካሊ ጤናማ እንዲሆን በፍቅር መጽናትና በይቅርታ መታጠር አለበት። ይቅርታ ለማድረግ ባይዘወይ ወይም ደግሞ የይቅርታ ሌላኛው ገጽታ ቂመኛ መሆን ነው። ባይዘወይ ቂመኛነት፣ ይቅርታ አለማለት ሜዲካሊ በጣም ትልቅ በሽታን በፊዚካላችን ላይ እንደሚያመጣ ታውቃላችሁ። የአንጀት በሽታን ያመጣብናል። የጨጓራን በሽታ ያመጣብናል። ግፊትን ያመጣብናል። የአእምሮ መጨናነቅን ያመጣብናል። ያልተጠበቀ ውፍረትን ያመጣብናል። መዘዙ በጣም 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 ብዙ ነው። ስለዚህ ይቅርታን ስናስብ ለመንፈሳዊ ህይወታችን ብቻ ሳይሆን ለጤንነታችን ሁሉ ማሰብ አለብን። ስሙኝ አንድ ነገር፣ ፍርድ ቤት የቀረበ ወንጀል ነፃ ነህ ተብሎ ቢለቀቅ እንኳን ወንጀሉ ግን ፋይል ይደረጋል። ታውቃላችሁ አይደል? ወረቀቱ ግን ፋይል ይደረጋል። እግዚአብሔር በባህሪው ይቅር ያለው ኃጢአት ፋይል ተደርጎ አያውቅም። በህይወታችን ውስጥ ይቅርታ እናደርጋለን ስንል የተበደልነውን በደል ወይ የተሰራብንን ወንጀል ፋይል እናደርጋለን እያለን አይደለም። ይኖዳት ከበደለኝነት ነፃ ነህ ቢል እንኳን ፍርድ ቤቱ መዝገቡ የተዘጋበትን ወረቀት ግን ፓክድ አድርጎ ያስቀምጣል። ይቅርታ ስታደርጉ ግን ፋይል የምታደርጉት ወረቀትን ቀዳችሁ ነው ጤንነታችሁንና ህይወታችሁን የምትጠብቁት። እናንተ አንደኛ ጴጥሮስ ላይ ምን እንደሚል ታውቃላችሁ? 4:8 ላይ ፍቅር የኃጢአትን ብዛት ይሸፍናል ይላል። የኃጢአት ብዛት ምንድን ነው? የበደል ብዛት ምንድን ነው? ያንን ነገር ሊሸፍን የሚችለው ወንድምነት አይደለም፣ እህትነት አይደለም፣ ጎሳነት አይደለም፣ ቋንቋነት አይደለም፣ የአካባቢ ልጅ መሆን አይደለም። በሽማግሌ ታርቀህ ይቅርታ ካላደረክ ቀን ጠብቀ የምትበቀለውን የበቀል ቀን እየጠበክ ትኖራለህ በህይወት ውስጥ። ፍቅር ግን የኃጢአትን ብዛት ይሸፍናል ነው መጽሐፍ ቅዱስ የሚለው። ይቅርታ የምናደርገው ምንም ማምጣት ማድረግ ስለማንችል አይደለም። ይቅርታ ሰው የሚያደርገው ሁሉን ማድረግ እየቻለም ነው። እየሰማችሁኝ? ሁሉን ማድረግ እየቻለም ነው ሰው ይቅርታ ማለት ያለበት። ለምን አትሉኝም? ክርስቶስ አቅም አጥቶ አይደለም የተሰቀለው፣ ሁሉን ማድረግ ሲችል ነው ይቅር ያለው። የይቅርታ አቅም የሚገለጠው ጉዳዩን በረሳንበት ወቅት አይደለም። አሁንም ስሙ፣ ቆይ ትንሽ ይሻርልኝ፣ ቆይ ትንሽ ይልቀቀኝ ብለን ጉዳዩ በለቀቀን ወቅት አይደለም ይቅርታ ምንለው። እስጢፋኖስ እየተወገረ ነው። የሚያደርጉትን አቁምና ጌታ ሆይ ነፍሴን ተቀበላት፣ ይህን ኃጢአት አትቁጠርባቸው እያለ በታላቅ ድምፅ ጮኸ ይላል። እየተወገረ እያለ ማለት ነው። ቆይ ልርሳው፣ ቆይ ተብሎ አይደለም። ኤኒዌይ አጭሩ ልዝጋው። ይቅርታ የተለወጠ ሰው ትክክለኛ ምልክቱና ባህሪው ነው። ይቅርታ የተለወጠ ሰው ትክክለኛ ባህሪውና ማንነቱ ነው። ወይም ደግሞ ሰው ተለውጧል ካላችሁ
የተለወጠ ሰው ትልቅ ሰው የሚባል ሰው የጌታን ፍቅር እያወራ የሚዞር ሰው ሳይሆን የጌታን ፍቅር በህይወቱ ውስጥ በይቅርታ የሚሸፍን ሰው ነው። ለምን? ከመስዋዕት ይልቅ ምሕረትን ከሚቃጠልን መስዋዕት ይልቅ እግዚአብሔርን ማወቅ ይወዳልና አለው። በህይወታችን ውስጥ የእግዚአብሔር ደስታ ይቅርታ ነው እንጂ ከይቅርታ ውጭ የሆነ ብዙ ምስጋናና አምልኮ አይደለም። አስራት ብታመጡ፣ የበዛ ሰላምታ በቤተ ክርስቲያን ውስጥና በወንድማማቾች መካከል ብታደርጉ፣ በትዳር ውስጥ ብታደርጉ ለውጥ ሊያመጣ አይችልም። ወሰንዬ እዚህ ያለች አንዳንዶቻችሁ አላችሁ። አልጋ ላይ ከምታገኙት ሳቲስፋክሽን በላይ ተቀምጣችሁ ተነጋግራችሁ ይቅርታ የምትሉት ህይወት በህይወታችሁና በቤታችሁ ላይ ፍሳንና ተድላን ያመጣል። ከይቅርታ በኋላ ያለ ፍቅር፣ ከይቅርታ በኋላ ያለ እራት ከምንም ነገር ይበልጣል። ከተሳሳትኩ አርሙ። ሰው ቆስሎ፣ ሰው አዝኖ፣ ሰው ከፍቶት አልጋ ላይ አስደስታለሁ ወይም ደግሞ ተደስቼ ወርዳለሁ ብትል ከስሜት ያለፈ እውቀትን ያዘለ ማንነት አይደለም። ፍቅር ግን አጥንትን፣ ስጋን፣ ደም ስርን የሚይዝ ጉልበት በህይወታችሁ ውስጥ ውጤታማ ለመሆን ከፈለጋችሁ፣ ረዥም ዓመት መኖር ከፈለጋችሁ፣ ጤናማ መሆን ከፈለጋችሁ ይቅርታን ተለማመዱ። አንድ ቀን በጣም ጊዜ ስጡኝ፣ ስለ ሰማርያውያን ተቀምጠን ይቅርታንና ምህረት ምን እንደሆነ በጣም በረዥሙ እንነጋገራለን። ስለ ሰማርያውያን ሰዎች ማለት ነው። መጽሐፍ ቅዱስ ላይ ያለው ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስም በሰማርያ ሊያልፍ ግድ አለ። በጣም የሚገርማችሁ አንድ ትምህርት እያዘጋጀው ነበረ። በህይወታችሁ ላይ ለመቀጠል፣ በህይወታችሁ ላይ ለመኖር ግድ የሆኑ ነገሮች አሉ። አንዱና ትልቁ ነገር አሁን ጊዜ ሲሰጡኝ የምንነጋገረው ነገር ሊሆን ይችላል። ስለዚህ ይቅርታ ስታደርጉ ፋይል ደብተር አዘጋጅታችሁ ጽፋችሁ የምታስቀምጡት ሳይሆን ደብተራችሁን ቀዳችሁ ሰውየውን ገንዘብ ልታደርጉ የምትሄዱበት መንገድ ነው ብዬ አስባለሁ። በምህረት በጣም ቢዚ ሆናለች እና እዚህ ላይ አቆማለሁ።